ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለው በ21 ዓመት ጽኑ እስራት ተቀጣ። ሰላም ጤና ይስጥልን ውድ ኢትዮጵያውያን የቻናሌ ተከታታዮች፣ ይህ ሚኪ ታቦር ኒውስ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ተከሳሽ ጌቱ መስፍን ይባላል። የወንጀል ድርጊቱን የፈጸመው ነሐሴ 27 ቀን 2014 ዓ.ም ከረፋዱ 4 ሰዓት ከ30 ሲሆን በቂርቆስ ክፍለ ከተማ ወረዳ 10 ለጋር ተብሎ በሚጠራው አካባቢ ኖህ ሪል ስቴት ከሚያሰራው ህንፃ 16ኛ ጀምር ፎቅ ላይ ነው። ሟች ሀጂብ ያሲን የተባለው ግለሰብ ከኖህ ሪል ስቴት ኮንትራት በመውሰድ ከስሩ በርካታ ሰራተኞች ቀጥሮ የሚያሰራ ግለሰብ ነው። ነሐሴ 27 ላይ የዘወትር ስራውን ለማሰራት ሰራተኞችን ወደ ስራቸው ያሰማራል። ተከሳሹ ሟች የነበረበት ቦታ ጭር ማለቱንና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድ ደሞዝን ከለከልከኝ በሚል ምክንያት በተፈጠረ አለመግባባት ሟች ሀጂብ ያሲንን ስራ እየሰራ ባለበት 16ኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ በማነቅና በማሰር ህይወቱን እንዲያልፍ በማድረግ ሟችን ከህንፃው ተሸክመው በማውረድ የህንፃው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስክሬኑን በመጣል ከአካባቢው ይሰወራል። የወንጀል መፈጸሙ ሪፖርት የደረሰው ፖሊስ የምርመራ ክፍሉና ክትትሉን ኦፕሬሽን ቡድን በማዋቀርና በመቀናጀት ወንጀል ፈጻሚ ለመያዝ በተደረገ ጥረት ተከሳሽ ጌታው መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጸመ በነጌሌ ቦረና በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተከሳሽ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከተው የፍትህ አካል በመላክ ክስ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ ተከሳሽ ጌቱ ጥፋተኛ ሆኖ በማግኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በ21 ዓመት ጽኑ እስራት እንዲቀጣ እንደተወሰነበት ገልጿል። ማንም ሰው ወንጀል ፈጽሞ ከህግና ከማህበረሰቡ ማምለጥ እንደማይቻል የአዲስ አበባ ፖሊስ ጠቅላይ መምሪያ ጠቅሶ ያለ መግባባት በሚፈጠርበት ወቅት በመነጋገር መፍታት ይገባል ሲሉ መልእክቱን አስተላልፈዋል። እንግዲህ ደሞዝ ከልክሎት ሊሆንም ላይሆንም ይችላል። ያው ከልክሎትም ቢሆንም ያው በመነጋገር መፍታት እንደሚቻል ጭምርም ነው። በዚህ ደረጃ እንዴት ሰው እንደዚህ ጭካኔ ይፈጽማል በማለት ነው በርካቶቹም እየገለጹ ያሉት። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።